ቅድስት ማርያም ከመውለዷን በፊት ቨርጂን ነበረች። ከወለደችም በኋላ ድንግል ነበረች። ድንግል ሆና ነው የኖረችው። ቁርአን ላይ ቅድስት ማርያም 75 ጊዜ ተነስታለች። መጽሐፍ ቅዱስ ላይ ከተነሳችው በላይ ማለት ነው። አንድ ሙሉ ሱራ አላት፣ ሙሉ ቻፕተር አላት የቅድስት ማርያም ቁርአን ላይ። ምንድነች እሷ ማለት ምንድነች? እና እሷ ማለት ደግሞ አለ በጣም ማውረድ እና ለቅድስት ማርያም የሚገባት ቦታ አለ። ያንን ቦታ ለማስተካከል ባላንስ ለማድረግ ነው። ውጤቱም በኋላ እነግርሻለሁ። አንዳንድ ቦታ ላይ ለምሳሌ ሳራን እናታችን እንላለን፣ አብርሃምን እናታችን እንላለን። ማርያምን እናታችን ለማለት ምን ይጎላታል? እኔ እናቴ ነው የምላት። ደግሞ መስቀሉም ጋምቀው እነሆ እናትህ ብሏል እኮ ጌታ ለዮሐንስ። ለኔ ምን ያለው ይሄን እቀበላለሁ። እሷ እናቴ ስላልኩኝ ኢየሱስን አላወርደውም፣ እንደውም ከፍ ነው የማደርገው። ሌላ ምሳሌ ልንገርሽ። ኩዊን ኤሊዛቤት አለች። ኩዊን ኤሊዛቤት የእንግሊዟ አወር ሌዲ ነው የሚሏት፣ እመቤታችን ነው የሚሏት እነሱ። እሷን እመቤታችን ካሉ የኛ የጠቅላይ ሚኒስትር የክቡር ጠቅላይ ሚኒስትር ኃይለ ማርያም ባለቤት ክብርት ወይዘሮ ሮማንን ፈርስ ሌዲ ነው የምንላቸው፣ ቀዳማዊ እመቤት እንላቸዋለን። እና ቅድስት ማርያም እመቤት ብትባል ምንም አይጎላትም። እና ይሄንን እኔ በግሌ እናቴም እመቤቴም እላታለሁ። ምንም ያ እንትን አይለኝም፣ አይከለክለኝም። የሚያሳጣው ነገር የለም። ስለዚህ ትክክለኛ ቦታዋን ማስያዝ ነው። ከዛ ቀጥሎ ኤኩሜኒካል የሆነ አመለካከት በኦርቶዶክስ በካቶሊክና በፕሮቴስታንት መካከል መከባበር እንዲኖር አንዱ ቻፕተር እሱን ነው የሚሰብከው። መከባበር እንዲኖር ነው። ከዛም ያልፍና ኢንተርፌስ ደግሞ ዲያሎግ አለው። ወደ እስልምና ጋር ደግሞ በአንድ ሀገር በምንኖርበት ሀገር ተቻችሎ ተከባብሮ መኖር። እኔ ሀረር ነው የተወለድኩት እና ሀረር እስልምና ክርስትና በጣም ተከባብሮ ነው የሚኖረው። ኦሮሞ፣ አማራ ለምሳሌ የቅድስት ማርያም ኢማኩሌት ኮንሰፕሽን ይባላል። ኢማኩሌት ኮንሰፕሽን ማለት ያለ ኃጢአት ነው የተጸነሰችው እሷም የሚል ትምህርት ነው። ይሄ የካቶሊክ ቤተክርስቲያን ትምህርት ነው። ኦርቶዶክሶች አይቀበሉትም፣ ፕሮቴስታንቶች አይቀበሉትም። ምክንያቱም ኦርቶዶክስ ሁሉም ሰው ኃጢአተኛ ሆኖ የሚወለደው ብለው ነው የሚያምኑት። ሌላው ፐርፔቹዋል ቨርጂኒቲ የሚባላል። ፐርፔቹዋል ቨርጂኒቲ ማለት ቅድስት ማርያም ከመውለዷን በፊት ቨርጂን ነበረች፣ ከወለደችም በኋላ ድንግል ነበረች፣ ድንግል ሆና ነው የኖረችው የሚል ትምህርት ነው። ሌሎች ደግሞ አይ ከኢየሱስን እስክትወልድ ድረስ ነው ድንግል የነበረችው፣ ከዛ በኋላ ከባሏ ጋር ከዮሴፍ ጋር 4 ወንድ ልጆች 3 ሴት ልጆች ወልዳለች ብሎ ደግሞ የሚል ትምህርት አለ። አልወደውም፣ ያንን ትምህርት በጣም አልወደውም። የሚገርምሽ ነውና እኔ ብቻ ሳልሆን የፕሮቴስታንት መስራቾች ራሳቸው እንግዲህ ኦርቶዶክስ ይሄን አትቀበልም፣ ካቶሊክ ይሄን አትቀበልም፣ የፕሮቴስታንቲዝም መስራቾች ይሄን አይቀበሉም። ማርቲን ሉተር ይሄን አይቀበልም፣ ማርያም ልጆች እንዳሏት። ጆን ካልቪን አይቀበልም። ጆን ዌስሊ የሜቶዲዝም መስራች አይቀበልም፣ ልጆች አሏት የሚለውን አይቀበልም። የኢየሱስ ወንድሞች የሚባለው በሌላ መንገድ ነው ኤክስፕሌን የሚደረጉት። አንዳንዶች የዮሴፍ ከእሷ ጋር ከመገናኘቱ በፊት ነው የወለዳቸው ይላሉ። እነ ያዕቆብ፣ ዮሳ፣ ስምዖን እንደዚህ የሚባሉ 4 ልጆች አሉ የተጠቀሱ የኢየሱስ ወንድሞች የሚባል። እነ ጆን ዌስሊ ግን የሚያስተምሩት ፕሮቴስታንቶች ሆነው የያዕቆብ እናት ማርያም የምትባል ሌላ ማርያም አለች፣ መስቀሉም ጋር ነበረች። የዮሳ እናት ማርያም ተብላ የተጠቀሰች አለች። የያዕቆብና የዮሳ እናት ማርያም ተብላ የተጠቀሰች አለች። የነዚህ ልጆች እናት እቺኛዋ ማርያም ነች። እቺኛዋ ማርያም ደግሞ የቅድስት ማርያም ከዝን ነች ብለው ነው ያለፉት። እኔ ይሄንን ነው ማምነው። እኔ አቋሜ ቅድስት ማርያም ድንግል ነበረች፣ በድንግልና ነው የወለደችው፣ ድንግል ሆና የኖረችው ብዬ ነው ያልኩት። በጣም የሚገርምሽ ነገር መጽሐፍ ቅዱስ ላይ ብቻ አይደለም፣ ቁርአን ላይ ድንግል ነች ነው የሚለው። ቁርአን ላይ ቅድስት ማርያም 75 ጊዜ ተነስታለች። መጽሐፍ ቅዱስ ላይ ከተነሳችው በላይ ማለት ነው።
አንድ ሙሉ ሱራ አላት፣ ሙሉ ቻፕተር አላት የቅድስት ማርያም ቁርአን ላይ እና ይሄንን ስለማምን ይሄንን እምነቴን ማንጸባረቅ ፈለኩኝ። አይ በድንግልና ነው የኖረችው፣ ሌሎች ልጆች አልወለደችም። ያኛውን ትምህርት አስተምረው አልወደውም፣ በጣም አልወደውም። እሱም